አረ ግራቨንበርች ሁለት ተመሳሳይ ጎል እንዴ ሂደህ እንዴት ነው እንዴ? አረ የመጀመሪያው ጎል ሁለተኛው አረ ተቃጥዬ አረ ይሄን ነጥብ ማለት በጣም እድለኛ ስለሆነ ነው ይሄን ነጥብ ይዘን ይወጣን። በጣም ነው ያዘንኩት። በስማ አረ ግራቨንበርች መጥፎ ውጤት አይደለም እድለኞች ነን ይሄን ነጥብ ይዘን ስለወጣን። ማንንም መጥቶ ኮሜንት ላይ እንዳታለቃቀስብኝ። ማንንም ይሄ ሁል ሲቲ አይደለም ልምድ ያለው ቡድን ነው እየገጠመን ያለ ነው እንዴ። በስተት ሁለት ጎል ገባብን እንጂ ጋክፖ ምንድነህ? በእናትህ ምንም እንዳታለቃቀስብኝ ኮሜንት ላይ መጣ። በእናትህ ገና የመጀመሪያ ጨዋታ ነው ታያለህ። እኛና አርሰናል ተፎካክረን ነው የምንቀጥለው። ታያለህ። አረ ጨዋታ ኢሳቅ ደርቢ አባቴ ሁሌም ነው የሚያስደስትህ ነው የምልህ። ማንም ያሸንፍ ማንማ መድፈኛው ጃምፕ ሁሌ አርባ ያጫውት እንደውም ካሁን በኋላ ገባ። ሁሌ አርባ እኛ እንጫወታለን። 3 ነጥባችንን ከ3 ጎል ጋር ከክሊንሺት ጋር አፈፍ አድርገን ሌላው ላይ መደበር ነው በቃ ስራችን የሚሆነው። እንዴት አባቱ እንደሚያዝናናው ዛሬ የተማርነው ምንድነው መሰላችሁ? ሲቲ ከሊቨርፑል እንደሚሻል፣ ሊቨርፑል ደግሞ ከማን ዩናይትድ እንደሚሻል ነገር ሁሉም ከማን ዩናይትድ ይሻላል። ሁሉ ሲቲ ይሻላል። ገባ አይደለ? ሊቨርፑሎች ግን ማን ነው 6 ቁጥር ያስፈልጋቸዋል። ግን እንደ ማን ዩናይትድ አይደለም ብዬ ነበረ። ዛሬ እንዳየሁት ከሆነ ግን 6 ቁጥር ካላገኛችሁ ቻምፒየንስ ሊግ ከብደሃል ነው የምልህ። ምክንያቱም አንተ ኳስ ይዘህ አሪፍ ብትጫወት ምናምን ብትሞክር ምናምን ልክ ከዛ ሲነሱ ቀጥታ ቫንዳይክ እና ጀርሚ ጃኬትን ነው ገባ አይደለ? ዛሬ ኒውካስትል ክሊኒካል ቢሆን ኢላንጋ የሚባል ዶማራስ ማግባቱ እንዳታይ አግብቶም ስንትና ስንት ኳስ ሲያበላሽ ስለነበረ ነው እንጂ አባቴ ከዛ ላይ ባለቀ ሰዓት ፔናልቲ ያገኙ ሶቦዝ ላይ ቅርቅር። ለነገሩ ይሄ ፎቶ ሶቦዝ ላይ አይደለም መሆን ያለበት ጋክፖ ነው መሆን ያለበት። የባለፈው ፕሪሲዝን ጨዋታ ላይ ታላ ጋክፖ ግን እንዳይሸጥ ማን ያታኪንግ ላይ ጋክፖ እንዳይሸጥ ቦል ስትራይኪንግ እኮ ማንንም አያማውም አባቴ ማንንም አያማውም እኮ 1v1 ምናምን አልፍም እንጂ ቦል ስትራይኪንግ ላይ ልምጥጥ ነው ያደረገው። ገባ አይደል? እኔ ምን እንደምላችሁ ልንገራችሁ። አራውሆን ሴንተር ባክ አድርጉት፣ ጀርሚ ጃኬት ራይት ባክ አድርጉት፣ ወይ ደግሞ አራውሆን ራይት ባክ አድርጋችሁ ጀርሚ ጃኬት እዛው ሴንተር ባክ ይቀጥልና ፍሪምፖንግን ወደፊት አምጡት። ምክንያቱም ኢራዮላ ማን ነው የሆነ 1v1 ኢሊት ዊንገር ምናምን ነገር ደስ የሚያጣጥፍና አይደለም የሚፈልገው። በቃ እንደ ጋክፖ ኳስ ምታ፣ እንደ ፍሪምፖንግ ለኢሳክ ክሮስ አድርግለት። ይሄ በቂ ነው የምልህ። በቃ ይሄን ያስተካክል። 6 ቁጥር ብቻ የሚወጣው ወጪ ወጥቶ 6 ቁጥር ይምጣለት። ዋና ችግሩ ይሄ 6 ቁጥር ነው። ገባህ? አንተ ማግባት ብትችልም ሁሌ የሚገባብህ ከሆነ የትም አትደርስም። ተረዳኝ አይደል? እኔ እኮ በጣም እርክትም ያደረገኝ ነገር ማን ነው? ሊቨርፑል ነጥብ ሲጥል ኢሚዲየትሊ ጭንቅላቴ ላይ የሚመጡት ማን ነው? እነዚህ አሽቃባጭ የሆኑ ሸዋዬ የሆኑ ሰዎች ናቸው። ገባህ? እኔ እኮ 10 ስል ማን ነው 10 ጽድት ያለ ሰው ስላለ ነው። 10 ጽድት በቃል አቃቸዋል። አክቹሊ አንደኛውን እንቀንሰው 9 ጽድት ያለ ሰው ስላለ ነው። ለዘጠኙ ምናምን ብዬ ነው እንጂ ማን ነው በጣም ብዙ እኮ ሸዋዬ ነው። ሸዋዬ ኮሜንት ላይ ዝበል ኮሜንት ላይ እንዳለ እየመጣ ምናምን ነገር ዋንጫውን እኛ ነው የምንበላው ምናምን ዱቄት ሊቨርፑል አቸውቷል። ሁሌ ሊቨርፑል ከኒውካስትል ሲጫወቱ ሁሌ እስከ 98ኛ ደቂቃ ድረስ ማየት አለብን። ምን አይነት ፔናልቲ ነው 90 ዲግሪ ላይ ቀረቀረላቸው? ማን ፔናልቲውን ቁጫ አንድ አይነት ቦታ ነው የሚመጣው ሶቦዝ ላይ። እኔ ዛሬ ቀየረው እያልኩኝ ነበር። ይሄ ሰውዬ ምን አይነት ፔናልቲ ነው? ገብቷላ። ጋፖ አሪፍ ጎል ነበር ያገባላችሁ። ኒውካስትል ያሁላ ተጫዋች ተወስዶበት ያሁላ ጊማሬሽን ምናምን ወስደንበት እኛ እንኳን ማለት በዚህ ልክ መጫወቱ በጣም ያበደ። አንድ ከዚህ ጨዋታ የታዘብኩት ነገር ምን እንደሆነ ታውቃላችሁ? ሊቨርፑልም ከኒውካስትል አይለይም። ማን የሚያስገባቸው ተጫዋቾች ተቀይሩ። ማን ኢራዮላ በጣም የሚያሳዝን አሰልጣኝ ነው። ምንድነው ስኳድ ምንም ነገር የለው እንዴ? ኤንጎማና ሰጥቶ ስሙንም አላውቀው ሰውዬ ምናምን ይሆን ምንድነው እየተፈጠረባችሁ ያለው? እግዚአብሔርን አልገባኝም። ከዛ እዚህ ጋር የሆነ ጸጉራም ልጅ ማን ሊቨርፑል ማለት ነው ምንም አይነት ስኳድ የሚባል ነገር የለውም ከነጭራሹ። ገብታችኋላ? ቶፕ 4 ከጨረሳችሁ አሰልጣኛችሁን በጣም ማድነቅ አለባችሁ። ገብታችኋላ? ወይ ደግሞ እንደ ቶተንሃም ጃንዋሪ ላይ ዝም ብለህ 10 ምናምን ተጫዋች ሰብስብ፣ ያገኘውን ሰው አስፈርም። አለበለዚያ አትሆኑም እናንተ። እግዚአብሔርን ምላችሁ በርስ በጣም የሚያስጠላ ጨዋታ ተጫውተና እሱ ተቀይሮ የሆነ የማይታወቅ ልጅ ነው የሚገባው። ገብቷላ? አንድ ኢንፍሉዌንስ ማድረግ የሚችል ሰው አይገባም። ፍሪምፖንግ ቢጎዳ ማንም የሚገባው ማን የመጨረሻ የማይረባው ቅያሪ ምን እንደሆነ ታውቃለህ? አርኖልድን ሽጠ ፍሪምፖንግን ማምጣት፣ ከዛ ክርኬጅ በሮበርሰን ክርኬጅ። አረ በስማ ማን ሌፍት ዊንግ ያስፈልጋችኋል፣ ራይት ዊንግ ያስፈልጋችኋል፣ ብዙ ነገር ነው የሚያስፈልጋችሁ። ሶቦዝ ላይ ምን እንዳላየክ አይደለ? ዩ ቶክ ቱ ማች ብሏችኋል። ኒውካስትሎች አቃጥለውኝ ነበር ማለት ነው። እኛ ላይ እንደዚህ ምናምን ይባባሉ ብለን ከደጋፊው ጭምር ቅጥል አርገውኝ ነበረ። ሶቦዝ ላይ አረጋጋልኝ። ዱላን የለመዳችሁ ጠርብ የሚያክል ተከላካይ ነው ያለው። አባቴ ይዘረግፋል ነው የምልህ። ይመታሉ። ከዛስ እንደለመድከው ቪክተርን የደቅጥል ባድረክ ባለቀ ሰዓት በ95ኛ ደቂቃ ላይ
ፔናልቲ ተሰጠ። ሶቦዝ ላይ አረጋግቷል ማለት ነው። እንዴትም ብታብድ ሶቦዝ ላይ አረጋግቷል። ተረጋግተሃል ኒውካስትል ረጋ በሉ። አቻ ነው የወጣው። አቻ ነው ከመሸነፍ ይሻላል። 95ኛው ደቂቃ ላይ ነው ልብ አድርጉ። ተጨማሪው አልቆ 95ኛው ደቂቃ ላይ ነው ሶቦዝ ላይ ቀረቀረው ማለት ነው። ለማንኛውም ብዙ አታውሩ፣ እሺ ብዙ አታውሩ። ፕሪሚየር ሊጉ እንደምታስቡት አይደለም ይውላሽ። ለሁላችሁም ከባድ ነው። ለአርሰናል ብቻ ነው ቀላል። ሊቨርፑል 2 ኒውካስል 2 ለኒውካስል ያን ሁላ ተጫዋች ሽጦ ለአመታት ሲገለገሉባቸው የነበሩት ጠምረቶች ቶናሊና ብሩኖ ጊማሬሽን አቶ ከሊቨርፑል ጋር በዚህ ልክ ትንቅንቅ ውስጥ መግባቱ ራሱ በጣም የሚደነቅ ነው። ሉዊስ ሆል ያቺን የመጨረሻ ስተት ባይሰራና ፔናልቲ ባይገኝ ጨዋታው እንግዲህ በ2-1 በኒውካስል አሸናፊነት ሊጠናቀቅ ይችል ነበር። ሊቨርፑል ቤት አሁንም ትልቅ ችግር አለ። ጄሬሚ ጃክዌት እጅግ በጣም ነበር ሳየው የነበረው አያስተማምንም። ጆ ዊሎክ ስቃዩን ያበለው ልጁ ቶፕ 6 ተብሎ እንግዲህ ያሸነፉት አርሰናልና ሲቲ ናቸው። እስካሁን እንግዲህ አንድ ይቀራል ሃንግባን ነገ ቼልሲውን እናያለን። ደግሞ ምን ጉድ ነው? ምን ጋ ያመኑት ሲከዳ አለ ዩቶን የእናትን ካንተ ልጅ አይጠበቅም። ኦቲስታይ ቋጠሮኝ ታበላሻለህ። አይገርመኝም፣ አይደንቅም። ሌላ ቢያደርገው አንተ እኮ እንዲጠጠር ይህን ነገር እኮ የኔ ነህ እኮ አንተ። የጊዜ ጉዳይ እኮ ነው። ኒውካስትል ቤት እኮ እንደዚህ ታረግ እኔ ጋር ተደረገ የተሰማኝ በቃ በጣም ነው የከፋኝ። ከአንቺ አልጠብቅም። እኔ አሮጊቷን ማበልቅበት በጣም ከባድ እድል ነው ያመለጠኝ። ኖ ሊውሶን ኖ what the fuck is this? እኔ ያልገባኝ ሶቦዝ ላይ ለምንድነው ለይሳቅ ፔናልቲውን ያልሰጠው? አውቃለሁ አይታችሁት ከሆነ ማለት ነው ይሳቅን እንዳለ የኒውካስትል ደጋፊዎች ኳስ በያዘ ቁጥር እያፏጩበት ነበር። የሆነ በቃ እያንዳንዱን የይሳቅ ስህተት ኢንጆይ ያደረጉት ነበር። ኢማጂን 95ኛ ደቂቃ ላይ ፔናልቲ አግኝታችሁ እኔ ብሆን ልሳተው ችግር የለም ስጠኝ ብዬ እኔው ራሴ መትቼ ነበር መላቸው ፋኖቹን። እኔ ሊቨርፑል 2-2 ተጠናቋል ከኒውካስትል ጋር። አሪፍ ቡድን ነው መጥፎ ቡድን ነው የሚባል አይደለም። ለዋንጫ መፎካከር ይችላል። ገና ነው። አዲስ የፈረመላቸው በሳላ በኩል ቪክተር ሙኒዮዝ የሚባለው ልጅ ፔናልቲ አስገኝቶ ነው ጨዋታውን በሙሉ ቶፕ ፐርፎርም ያደረገው። ሉዊስ ሆል ደግሞ እሱ ነው ፔናልቲውን ያዘነውና እያዘነው ወጣ። አይ እግር ኳስ ታሳዝናለች። ለማንኛውም ግን ይሄ የሊግ ፉክክር የሲቲና የአርሰናል ነው የሚሆነው። እንዳለ ነጥብ ጥለዋል። ባይዚ ባለፈው ቶፕ 4 የጨረሱት እንዳለ ሲቲና አርሰናል ብቻ ነው ያሸነፉት። የመጀመሪያውን ጌም እንዳለ ተሸንፈዋል። ሊቨርፑል እንደውም አቸውጥ ሊቨርፑላቸው ወጥቷል። እረ ወይኔ ከዛሬ ጨዋታ ትልቅ ትምህርት የተማርነው አይዛክ ኳስ ያቁም እንዴ! ምን አንተ ኳስ ሲይዝ ራሱ ደጋፊ ልጅ እንደሚጮህበት አይታችሁታል። ነገሩ የሰራው ስራ ነው እንደዛ የሚያስብለው። አንተ እግዚአብሔር ልጁ ፍላጎት የለው ምናምን ያቁም በቃ። እንዴ እንደዚህ ነው እንደሚጮህ አይዛክ ከአመት ብሏል። ነገሩ ከአመት አትሻሻልም እንዴ? ለምን ቢጠቅማችሁ አልቻለም? ሜኪቲ ጌም ቢኖር ይግደለኝ ትላለህ እሱ በስራት ነው። አታኪኝ ላይ በጣም በቃ ሊቬ ይቀረዋል። በስማ ዊንገር ያስፈልጋል። በቃ ሶስቱም ቦታ አጥቂ፣ ራይት ዊንግ፣ ሌፍት ዊንግ ግዴታ ነው ሊቬ። ለነገሩ ዊንገር እንኳን ኢራውላ ልናስፈርም ነው ብሏል። አሁን ሰርፕራይዝ ይኖራል ብሏል። በእርግጠኝነት የዝውውር መስኮቱ ሳይዘጋ እንደምታስፈሩ የተረጋገጠ ነገር ነው። ኒውካስትሎች ግን አተረ በአዲስ ማናጀር እንደዚህ ይጮታሉ እንዴ? ነገሩ አራው ከገባ በኋላ አይታችሁታል። ሊቨርፑልን የ5 ቁጥር ተከላካዩ ነበረ እንትን ሲለያቸው የነበረው ከዛ በኋላ ተሻሽሏል። በቃ መጥፎ አይደለም፣ ከመሸነፍ ይሻላል ሊቬ። መጀመሪያም አንዴ ለናፈቀን ፕሪሚየር ሊግ ሚገርም ጌም ምንም አቻ ብንወጣ ዛሬም የኒውካስትል እና የሊቨርፑል እንደቀጠለ ነው። ከምሬን ነው የምላችሁ፣ ደስ ብሎኛል ጨዋታው። እኔ እዚህ ጋር ደስ ያለኝ ማለት ነው አቻ እንኳንም ወጣን ያልኩት፣ ምክንያቱም አሁንም ግልጽ ክፍተት። አረ እንዴት ነው የሚሰሙን? ተፈጥሯዊ 6 ቁጥር ያስፈልገዋል አንዶኒ ኢራውላ። እሱስ ምን አለ ደግሞ 3 አጥቂ ከሚጠይቅ 1 6 ቁጥር። አረ በእግዚአብሔር ስም ይሄ እኮ ነው ችግራችን እንጂ ማለት ነው ጨዋታው ያን ያህል በቃ እውነት አርኪ ነበር። እግዚአብሔር መጥፎ እግር ኳስ ነው የተመለከትነው ማለት አንችልም። ዛሬ ሊቨርፑል ጥሩ ይንቀሳቀሳል፣ ግን ክፍተቶቹ በአንዴ ነው የሚቆረጠው። ካውንተር በአንዴ ነው የሚደርሱት ኳስ ከተነጠቀ ማለት ነው። እናም እጅግ በጣም ብዙ መስተካከል ያለባቸው ነገሮች አሉ ፋሚሊ። በተረፈ ማለት ነው ጥሩ እንቅስቃሴ ያየሁባቸው ሉዊስ ኮማስ፣ ቪክተር ሙኒየዝ ማለት ነው። ሙኒየዝ ቃላት የለኝም ላንቺ። ኮዲ ጋክፖ ዛሬ እንግዲህ አኩርቶናል ማለት ነው። የሚገርም ሹት ነበር እንግዲህ ያስቆጠረው ማለት ነው። አንዳንዴ እንዲነቃ ድንገት በል እንጂ አረ በስማም። ለማንኛውም በዛሬ ጨዋታ ምንም ፔናልቲውን ያስቆጥር እንጂ ዶሚኒክ ሶቦዝ ላይ እንደጠበቅኩት አልሆነልኝም። ኢቭን
ከሱ ፊት ለፊት የተነጠቅነው ኳስ ነው ጎል የተቆጠረብን። እኔ ተከትሎ ያስጥለዋል ብዬ ያ ስፒድ ለነገሩ አልተቸውም። አመት ሙሉ ያኔ ተሸክመው ሰቦዝላይንን ለመናገር አፍ የለኝም እኮ እግዚአብሔር ነው የምላችሁ። ግን እሱም ትንሽ ዛሬ እንትን አላለኝም። ለማንኛውም ግን ክለባችን ሊቨርፑል እግዚአብሔር ነው የምላችሁ 6 ቁጥር ማያስፈርም ከሆነ አሁንም መቃጠላችን አይቀርም። የፈለገ ነገር አጥቂ ብንደረድር አረ ይታያችሁ። ጆንስን ሽጣችኋል አይደል? አረ አስፈርሙልን። አረ ለማንኛውም ማለት ነው ፋሚሊ ቆንጆ ጌም ነው ያየነው። የሚገርም ፉክክሩን ነው የተመለከተው። በኒውካስትል በኩል ኢላንጋ መጨረሻ ላይ ግን ለማንኛውም ማለት ነው ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር የተመለከተው። ይመቻችሁ። መለስ ይሆናል ሴንት ጄምስ ፓርክ ላይ ሄዶ እንግዲህ ሊቨርፑል ነጥብ ተጋርቶ ተመልሷል ማለት ነው። ያራዳ ልጆች ባለቀ ሰዓት ቪክቶር ሙኑዝ ባስገኛት ፔናልቲ ማለት ነው ሰቦዝ ላይ እጅግ በጣም አስደናቂ የፍጹም ቅጣት ምት አስቆጥሮ ማለት ነው ያራዳ ልጆች 2 እኩል በሆነ ውጤት ተጠናቋል ማለት ነው። ይሄ ግን የአንዶሪ ኢራኦላ ቡድን ማለት ነው ያራዳ ልጆች በሚያስገርም ሁኔታ ከ4 ያላነሱ ተጫዋቾች ያስፈልጉታል። በቀኝም ሆነ በግራ የሚገኙት ፉልባኮች በዛሬው ጨዋታ ሜዳ ውስጥ ያሉ ሁሉ አይመስሉም ነበር፣ በስህተት የታጀቡ ነበሩ ማለት ነው። ፊት ለፊት ላይ እንደዚሁ ማለት ነው እንግዲህ ሳላን ሊተካ የሚችል ተጫዋች እስካሁን ድረስ አልተገኘም ማለት ነውና ስለዚህ ዝውውሩ ሳያልቅ በፊት ተጫዋቾች ማግኘት አለበት ሊቨርፑል በዋንጫው ፉክክር ውስጥ መቆየት ከፈለገ ማለት ነው። እንደኔ ሐሳብ እስቲ እናንተን ሐሳብ አስተያየት ሼር ኮፒ ሊንክ እያደረጋችሁ ኮሜንት ላይ አስቀምጡ። ሐሳብ አስተያየት እናንተ ነው። ይመቻችሁ። ሊቨርፑል በመጨረሻ ደቂቃ ባስቆጠረ ፍጹም ቅጣት ምት ግብ ከመሸነፍ ተርፏል። 1 ነጥብ ይዟል። ስለዚህ በመጀመሪያ ጨዋታ መሸነፍ፣ በመጀመሪያ ጨዋታ 1 ነጥብ መያዝ በጣም የተለያዩ ነገሮች ናቸው ጋይስ። ግን ደግሞ ሊቨርፑል በጣም ብዙ ክፍተት አለበት፣ በጣም ብዙ ክፍተት። አጥቂው ላይ ብዙ መስራት አለባቸው። ይሄንን በዛሬው ጨዋታ ላይ ተመልክተናል። በኒውካስል ሜዳ ነው ምናምን፣ ግን ደግሞ ሳላህን መተካት ለሊቨርፑል እጅግ ከባድ የቤት ስራ ነው። ከባድ የቤት ስራ ነው የሚሆንባቸው። ኒውካስል ግን ይሁላ ተጫዋች አጥቶ በስማ በጣም አሁንም ስቲል ጥሩ ቡድን ነው ማለት ጥሩ ሊጨርስ እንደሚችል የሚያሳይ አይነት እንቅስቃሴ ነው የተመለከትነው። የመጀመሪያ ሳምንት ነው ብዙ ነገር ማለት አያስችልም። ግን ደግሞ ሲቲ ቅድም ተቸግሮ ነው ሲቲ የሚያሸንፈው ምናምንና የዚህ ውድድር ዓመት ፕሪሚየር ሊግ ገና እንደሆነ ቢገባኝም ግን ስቲል የተሟላ ቡድን ሆኖ ያየሁት አርሰናልን ብቻ ነው። አርሰናልን ብቻ። ኦፍ ኮርስ ነገ ቼልሲን ማየት አለብን። አላቅም ስለ ሲዝኑ ግን እንደምታስቡት እኔ ከሊቨርፑል ጋር ችግር እንደሌለብኝ ዓለም ያወቀው ፀሐይ የሞቀው ነገር ነው። ለምንድን ነው መታበሳጩኝ? እኔ ሐሳብ በቃ እንደዚህ ሙቀት በሙቀት መታረጉኝ ለምንድን ነው? ለሁለተኛ ጊዜ ለምንድን ነው ቪዲዮ መታሰሩኝ? ለምንድን ነው በላይት ፊት የምታስደበድቡት? እንዴ 2-1 በክብር ተሸንፋችኋል ነበር እንዴ? በቃ ተሸነፈ እኮ ሊቨርፑል ብዬ ቪዲዮ ሰራው አይደል? ድጋሚ እንዴት ነው ፔናልቲ 2 አቻ የምትወጣው? ጫውታውን አቻ የምትወጣ ከሆነ የምታሸንፍም ከሆነ በጊዜ አታሸንፍም። እንደ ህገ ወጥ የሆነ ክለብ ነው፣ ባለጌ የሆነ ክለብ ነው። በቃ ጫውታን በስርዓት አሸንፍም ወይ በስርዓት አጫውታም የሆነ በቃ ሽርፍራፊ ሰከንዶች ምናምን ጠብቁ የሆነ ተአምር ማሳየት ነው የሚፈልገው። ማንዬ እኔ ተቃጠልኩኝ። እኔ 3ኛ ቪዲዮ ልቅረጻ እንዴ ምን አይነት መከራ ውስጥ ነው የገባው? ለማንኛውም እንኳን ደስ አላችሁ። ከመሸነፋቸው ጥሩ ነው ሊቨርፑላውያን። በጣም ይሄ ኒውካስል በጣም ከባድ ነበር፣ በጣም ማለት ነው። እንደው 3-4 ገብቶባችሁ ተሸንፋችሁ ልትወጡት የሚገባው አይነት ጨዋታ ነበር። ቡድናችሁ ላይ እጅግ በጣም ብዙ መስተካከል ያለበት ነገሮች አሉ። እሱን ዲቴል እናወራለን። ግን ቡድናችሁ አቃጥሎኛል በዛሬ ጨዋታ ላይ። ይሄንን ልብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉና አዳርሱልኝ ለሚመለከቱ አካል ማለት ነው። ማን በስርዓቱ አሸንፈ ወጭ አይወጣ ነውራሚ ሆነ ቡድን። ወይኔ ሸቢቲ ወይኔ አረቂያንስ ወይኔ ቅሌተሽ በስማ ገና ከመጀመሩ ሁልሽም ይሄን ነጥብ እያንጠባጠብሽው ነው የምልሽ፣ እያንጠባጠብሽው ነው። የፕሪሲዝን ጨዋታ እኮ አልቋል እኮ የፕሪሲዝን ጨዋታ ላይ አይደለንም። የፕሪሚየር ሊግ የመጀመሪያው ሳምንት ላይ ነን። 3 ነጥብ እየለቃቀምን የምንሄድበት ታይም ላይ ነን። ኧረ ቶፕ 6 ቲም ትናንት ሻሽቱ ጥጓን ያዘች። ዛሬ ደግሞ ሊቬ ላንክሼር ደርቢ ማለት ነው። ለትንሽ እግዚአብሔር ነው ያወጣሽ። እድሜ ለፔናልቲ አቻ ወጥተሻል። አቤት ቅሌት! ይኸውላችሁ አርሰናልን ልፎካከረውም ዋንጫውን ላስጥለውም የምችለው የለንደኑ ኩራት ቼልሲ ብቻ ነው። ቼልሲ ብቻ ነው። ማንም ምንም አይነት ወሬም ምንም አይነት ማብራሪያ አልፈልግም። ፈላውም ይኸውልሽ በፔፕ ጋርዲዮላ ስር ጨርሰሻል። በቃ ሁሉንም ነገር ተረዳሽኝ አይደል? ኤንዞ ማሬስካን ይዘሽ የትም አትደርሽም። እውነቱን ነው የምነግርሽ። ኧረ ሊቨርፑል እንደዚህ ቅሌታም ነህ፣ እንደዚህ መቅለል ጥሩ ነው። ኧረ በስመ በቃ እየደገሱ ያቀሏቸዋል ነው የምልሽ። ነገ ማለት ነው 3 ነጥብ ከደርቤ ከፉልሃም ጋር ተጫውቼ እንዴት እንደምቀበለው ከኔ ትማሪያለሽ። ሁልሽ ይመቻችሁ። ኮፒ ሊንክ ሼር ሪፖስት